ይስጥልን ክቡራን የአምዛራ ሚዲያ ዜና ቤተሰቦች ለአሁኑ የተመራረጡ ወሳኝ መረጃዎችን አካተን በሰዓታችን መተናል። አስቀድመን አበይት ነጥቦቹን እንገራችሁ። በመከታው ማሞና በማስረሻ ሰጤ መካከል ቃታ ቀረሽ ጸብ መቀስቀሱን አምዛራ ሚዲያ ከታማኝ ምንጩ አረጋግጧል። በሁለቱ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች መካከል ቃታ ቀረሽ ጸብ የተቀሰቀሰው በተለይ መከታው ማሞ ከመሳይ መኮንን ጋር ያደረገውን ቃለ መጠይቅ ተከትሎ እንደሆነም ምንጩ ተናግረዋል። ታደምጣላችሁ። በጎጃም የሚንቀሳቀሱ ፋኖዎች መሪ ዘመነ ካሴ በድምጽ ያስተላለፈው መልእክት በፓርቲው ዘንድ ከፍተኛ ድንጋጤ መፍጠሩ ተመላከተም። ዘመነ ካሴ ታሟል፣ ሕክምና ላይ ነው የሚል መረጃ መሰራጨቱን ተከትሎ የፋኖ መሪው ጠንከር ያለ መልእክት በድምጽ አስተላልፏል። አብረውን ሲቆዩ የሚያደምጡት መረጃችን ነው። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ለፋኖ ኃይሎች ለየት ያለ ጥሪ ማድረጋቸው ተሰምቷል። ርዕሰ መስተዳድሩ ጥሪ ያደረጉት የክልሉ ምክር ቤት በክልሉ የሚካሄደውን ጦርነት ለማስቆም 3 ነገሮች ላይ ስምምነት ማድረጉን ተከትሎ ነው ተብሏል። እንመለከተዋለን። በጠቅላይ ሚኒስትር አብይ አህመድ መንግስት ላይ የመፈንቅለ መንግስት ለማካሄድ እየተመከረ እንደሚገኝ ተመላከተም። በኢትዮጵያ በተለይ የኦሮሞ ተወላጅ ጀነራሎች ከጀዋር መሐመድ ጋር የጋራ ግንባር ፈጥረው ለመፈንቅለ መንግስት በመዘጋጀት ላይ ስለመሆናቸው አንድ መስመራዊ መኮንን ለአምዛራ ሚዲያ ተናግረዋል። አብረውን ሲቆዩ የሚያዳምጡት ጉዳያችን ነው። በጋምቤላ ክልል ከሰሞኑ ማንነት ተኮርና ተለይቶ እየተፈጸመ ባለው ጥቃት የሰላማዊ ዜጎች ህይወት እያለፈ እንደሆነ ተሰምቷል። ታደምጣላችሁ። የካናዳ መንግስት የካናዳ ዜጎች ወደ ኢትዮጵያ ጉዞ እንዳያደርጉ አሳሰበ። የካናዳ መንግስት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ አውጥቷል። አብረውን ሲቆዩ እኒህና ሌሎች መረጃዎችን ያደምጣሉ። አሁን ወደ ዝርዝር መረጃው እናልፋለን። በመከታው ማሞና በማስረሻ ሰጤ መካከል ቃታ ቀረሽ ጸብ መቀስቀሱን አምዛራ ሚዲያ ከታማኝ ምንጩ አረጋግጧል። በሁለቱ የአማራ ፋኖ ህዝባዊ ድርጅት አመራሮች መካከል ቃታ ቀረሽ ጸብ የተቀሰቀሰው በተለይ መከታው ማሞ ከመሳይ መኮንን ጋር ባደረገው ቃለ መጠይቅ ተከትሎ እንደሆነ ምንጩ ተናግረዋል። መከታው ማሞ በቃለ መጠይቁ ማስረሻ ሰጤ በተንቀሳቃሽ ምስል ያስተላለፈው መልእክት ድርጅታቸው አፋሕድን አይመለከትም ማለታቸው የሚታወስ ሲሆን ጉዳዩ ማስረሻ ሰጤን ያበሳጨ ሆኗል ብለዋል። ማስረሻ ሰጤ ለአቶ እስክንድር ነጋ ድርጅታዊ አሰራሩን ተከትሎ መከታውን ተጠያቂ እንዲያደርግ በጽሁፍ የጠየቀ ቢሆንም ጥያቄው በአቶ እስክንድር ነጋ በኩል ተቀባይነት እንዳላገኘ ምንጩ ገልጸዋል። ማስረሻ ሰጤ አሁን ላይ ምንም አይነት ድርጅታዊ ማዕቀፍ ውስጥ አይደለም ያሉት ምንጩ ከሁለት ያጣ ሆኗል በማለትም ገልጸውታል። መከታው ማሞ በበኩላቸው ድርጅት አሰራር አለው፣ ድርጅታዊ መግለጫዎች፣ የስራ አስፈጻሚ ውይይትና ውሳኔ ይፈልጋሉ ማለታቸው ተሰምቷል። መከታው ማሞ ብቸኛ መታገያ ድርጅታቸው አፋሕድ ሲሆን አፋሕድ ማጠናከርና ወደፊት ለሚፈጠረው አንድ የአማራ መታገያ ድርጅት ሁነኛ መደራደሪያ ማድረግ ሀሳብ እንዳላቸው ነው ምንጩ የተናገሩት። መከታው ማሞ አልፎ ካልሆነ በቀር ከእስክንድር ነጋ ጋርም ቢሆን እምብዛም እንደማይገናኝ ተናግረዋል። መከታው ማሞ ወደ ሚዲያው መቅረብ የማይፈልጉ አርበኛ አማካሪዎች አሉት ያሉን ምንጩ ማስረሻ ሰጤ ደግሞ ወደ ሸዋ የመግባት እድሉን አጥቷል ብለዋል። ኮሎኔል ፋንታው ሙሀቢ በሁለቱ የአፋሕድ ስራ አስፈጻሚዎች መካከል የተፈጠረውን ክፍተት ለመዝጋትና ለማነጋገር እንዲሁም ችግሩን ለመቅረፍ ጥረት እያደረጉ ሲሆን እንደ መረጃ ምንጩ ገለጻ ማስረሻ በተንቀሳቃሽ ምስል ያስተላለፈውን መልእክት ካላስተባበለ ችግሩ እንደማይፈታ መከታው አቋም ወስዷል። እስክንድር ነጋም በአዋጭነት ደረጃ ከማስረሻ ሰጤ ይልቅ መከታውን እንደሚያስቀድም ነው ምንጩ በግልጽ የተናገሩት። በጎጃም የሚንቀሳቀሱ ፋኖዎች መሪ ዘመነ ካሴ በድምጽ ያስተላለፈው መልእክት በፓርቲው ዘንድ ድንጋጤ መፍጠሩ ተሰማ። ዘመነ ካሴ ታሟል፣ ሕክምና ላይ ነው የሚል መረጃ መሰራጨት ተከትሎ የፋኖ መሪው ጠንከር ያለ መልእክት በድምጽ አስተላልፏል። መልእክቱ በኢትዮጵያ ከሚንቀሳቀሱ ሌሎች አማጺዎች ጋር ስለሚደረገው አንድነትና በከተሞች ስለሚደረግ ትግል የሚያመላክት ሲሆን በገዢው ፓርቲ ዘንድ ከፍተኛ ድንጋጤ መፍጠሩ ነው የተሰማው። ጠቅላይ ሚኒስትሩን ጨምሮ በርካታ ሚኒስትሮች እንደሚፈሩት የሚነገርለት ዘመነ ካሴ ከወራት በፊት በቅርቡ ዓለምን ጉድ የሚያስብል ዘመቻ ይኖረናል ማለቱ የሚታወስ ሲሆን ከሰሞኑ የከተማ ውጊያን የተመለከቱ መልእክቶችን አስተላልፏል። በከተሞች ይደረጋል ላለው ትግል ተገቢውን አመራር የሚሰጥ ኃይል ተዘጋጅቷል ያለው ዘመነ ካሴ ስርዓቱ ወደ መገባደጃው ደርሷል ብሏል። ይኸውን ተከትሎ የገዢው ፓርቲ ሰዎች እጅግ ጭንቀት ውስጥ የወደቁ ሲሆን ደጋፊዎቻቸው ጭምር ያሰራጩትን ዘገባ ከማስተባበል ስለመታቀባቸው ነው የመረጃ ምንጩ የተናገሩት። ይህ በእንዲህ እንዳለ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ለፋኖ ኃይሎች ለየት ያለ ጥሪ ማድረጋቸው ተመላከተም። ርዕሰ መስተዳድሩ አድርገውታል በተባለው ጥሪ የክልላቸው ምክር ቤት ካቢኔ አባላት ባጸደቁት መግቢያ ሰነድ ላይ ከታጠቁ ኃይሎች ጋር መዋጋት አዋጭ እንዳልሆነ ለመረዳት ተችሏል ብለዋል። የክልሉ ምክር ቤት በክልሉ የሚካሄደውን ጦርነት ለማስቆም 3 ነገሮች ላይ ስምምነት ማድረጉ ተመላክቷል። አንደኛ፣ የፋኖ አመራሮች በተለይ በኮርና በዚህ ደረጃ ያሉ አመራሮች አሁን ከያዙት መንገድ ተቆጥበው ወደ ህዝቡ የሚቀላቀሉ ከሆነ በግለሰብ ለአንድ የፋኖ አመራር 700 ካሬ የቤት መስሪያ ከመኖሪያ መንደሩ እንዲሁም ስራ ማስኬጃ 500 ሺህ ብርና በወረዳ ሊያም በቀበሌ የአመራርነት ስልጣን ለመስጠት ተወስኗል። ሁለተኛ ለተራ ቡድን ወታደሮች ደግሞ ወደ ህዝቡ የሚቀላቀሉ ከሆነ ለእያንዳንዳቸው 500 ሺህ የኢትዮጵያ ብር በመስጠት የማደራጀት ስራ የሚሰራ ሲሆን በፖሊስ በሚሊሻና
አድማ ብተና መዋቅር እንዲገቡ ይደረጋል ተብሏል። ሶስተኛና የመጨረሻው በቀጣዩ ሀገራዊ ምርጫ ሀሳብ ኖሯቸው በትክክለኛ መንገድ ለምርጫ እንዲወዳደሩ መንገዱ እንደሚመቻችላቸው ነው የተመላከተው። አምዛራ ሚዲያ የክልሉ መንግስት ያቀረበውን አማራጭ ሀሳብ የፌዴራል መንግስቱ ይቀበለው ወይም አይቀበለው ለማረጋገጥ ያደረገው ጥረት ለጊዜው አልተሳካም። በጠቅላይ ሚኒስትር አብይ አህመድ መንግስት ላይ መፈንቅለ መንግስት ለማካሄድ እየተመከረ እንደሚገኝ ተነገረም። በኢትዮጵያ በተለይ የኦሮሞ ተወላጅ ጀነራሎች ከጀዋር መሐመድ ጋር የጋራ ግንባር ፈጥረው ለመፈንቅለ መንግስት በመዘጋጀት ላይ መሆናቸውን አንድ መስመራዊ መኮንን ለአምዛራ ሚዲያ ተናግረዋል። እንደ መስመራዊ መኮንኑ መረጃ ጠቅላይ ሚኒስትር አብይ አህመድ የሰሜን ኢትዮጵያን ፖለቲካ የሚመለከቱበት የንቀት አይን በታሪክ ለመጀመሪያ ጊዜ የኦሮሞ እጅ ላይ የገባውን የመንግስት ስልጣን ሊያሳጣ ነው። የጀዋር መሐመድና የኦሮሞ ተወላጅ ጀነራሎች ሚስጥራዊ ግንኙነት ከተጀመረ ስለመቆየቱ መረጃ ነበረኝ የሚሉት መስመራዊ መኮንኑ ለመፈንቅለ መንግስት ይሰራሉ የሚል ግምት ግን አልነበረኝም ብለዋል። የፋኖ ኃይሎች የያዙት ወታደራዊና ፖለቲካዊ አስተላለፍ አስፈሪ መሆኑን የሚናገሩት የመረጃ ምንጩ ፋኖ ስልጣኑን ሳይቀማን በፊት ጠቅላይ ሚኒስትሩ ላይ መፈንቅለ መንግስት ማድረግ ይገባል የሚል አቋም መውሰዳቸው ተናግረዋል። መፈንቅለ መንግስቱ ምናልባትም ከፊታችን 3 ወራት ውስጥ ሊደረግ እንደሚችል ግምት አለኝ ያሉት ምንጩ ከምርጫ በፊት ሊደረግ እንደሚችል ግን እርግጠኛ ነኝ ባይ ናቸው። ጠቅላይ ሚኒስትር አብይ አህመድ ከ2 ዓመታት በፊት በነበራቸው የፓርላማ ውሎ መፈንቅለ መንግስት በኢትዮጵያ የሚታሰብ አይደለም ማለታቸው የሚታወስ ነው። ጠቅላይ ሚኒስትሩ ወታደሮችንና ሰራዊቱን ለመፈንቅለ መንግስት እንዳይመች አድርገን ነው ያዋቀር ነው ማለታቸውም አይዘነጋም። በጋምቤላ ክልል የተከፈተው ማንነት ተኮር ጥቃት ተባብሶ መቀጠሉ ተገለጸም። በጋምቤላ ክልል ከሰሞኑ ማንነት ተኮር ለይቶ እየተፈጸመ ባለው ጥቃት የሰላማዊ ዜጎች ህይወት እያለፈ መሆኑ ተሰምቷል። እንደ መረጃ ምንጫችን ገለጻ ምንም መሸፋፈን ሳያስፈልገው በአካባቢው አጠራር ቀይ ሰው ደገኛ ወይም ሀበሻ በሚባሉ ዜጎች ላይ ጥቃት ሲደርስ ቆይቷል። አሁንም በዚሁ መለያ መንገድ በዋናነት የአማራ የትግሬና የጉራጌ ማህበረሰቦች ላይ ማንነት ተኮር ጥቃት እየደረሰ ነው። በማከልም መሸፋፈን መፍትሄ ስለማይሆነ ድርጊቱ ይፋ ሆኖ በሀገር አቀፍ ደረጃ ታውቆ መፍትሄ ሊበጅለት ይገባል ብለዋል ምንጩ። በዚህ ክልል ከሀበሻ ይልቅ የሱዳን ዜጎች ይበልጥ ዋስትና ይኖራቸዋል ያሉን አንድ የጋምቤላ ክልል ከተማ ነዋሪ ደግሞ የሰሞኑን ጥቃትና ግድያ ለወረዳው ለማሳወቅ የሄዱ በቁጥር 5 የሚሆኑ ሰዎች ከዳር 7 ቀን 2018 ዓ.ም ጀምሮ ታስረው ይገኛሉ ብለዋል። ይህ ተግባርም በክልሉ ጸጥታ ኃይሎች የሚመራ ስለመሆኑ ፍንጭ አለ ሲሉ ነው የተናገሩት። የካናዳ መንግስት የካናዳ ዜጎች ወደ ኢትዮጵያ ጉዞ እንዳያደርጉ አሳሰበም። የካናዳ መንግስት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ ወጥቷል። በካናዳ የውጭ ጉዳይ መስሪያ ቤት አማካኝነት የወጣው ይህ ማስጠንቀቂያ ወሳኝ ላልሆነ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳትሄዱ የሚል መልእክት ያለው ነው። ለዚህ የጉዞ እገዳ ማሳሰቢያ የሰጠው ምክንያት የእርስ በርስ ግጭት፣ አመጽ፣ የጦር መሳሪያ ግጭት፣ ወንጀልና የማርበርግ ቫይረስ ስርጭት ናቸው። የጸጥታ ሁኔታው ድንገት ሊባባስ እንደሚችል አሳስቦ ይህ ማስጠንቀቂያ አዲስ አበባን እንደማይመለከት አስታውቋል። ይሁን እንጂ ወደ አዲስ አበባ የሚጓዙ ዜጎችም ቢሆኑ ከፍተኛ ጥንቃቄ ማድረግ እንዳለባቸው ገልጾ በከተማዋ ውስጥ የወንጀል መጠኑ ከፍተኛ መሆኑንና በሌሎች የሀገሪቷ ክፍሎች እየተካሄደ ያለው የትጥቅ ትግል ያለምንም ማስጠንቀቂያ ወደ ከተማዋ ሊዛመት የሚችልበት እድል እንዳለ አስታውቋል። ይህ ማስጠንቀቂያ እንዳለው የካናዳ ዜጎች ከአዲስ አበባ ውጭ ወደ አማራ፣ ትግራይና ቤንሻንጉል ጉሙዝ ክልሎች ፈጽሞ መጓዝ የለባቸውም። እንዲሁም ወደ ጋምቤላ፣ ሲዳማ፣ ኦሮሚያ ክልል ደግሞ ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋና ሆሮ ጉድሩ ወለጋ ዞኖች ፈጽሞ መሄድ እንደሌለባቸው ገልጾ ወደ እነዚህ ከሄዱ በእርስ በእርስ ግጭት መሀል ሊገቡ እንደሚችሉ ወይንም ሊታገቱ እንደሚችሉና የአውሮፕላን ጥቃት ሰለባም የመሆን እድል እንደሚያጋጥማቸው አሳስቧል። ክቡራን የአምዛራ ሚዲያ ዜና ቤተሰቦች ለአሁኑ የተመራረጡ መረጃዎች ተጠናቀዋል። ጤና ይስጥልን።